አሁን በቃ ደግሞ ምን ትንሽ ሴና የምትባለው ልጅ እያጠራጠረችኝ ነው። ምክንያቱም አንዴ ወደ አንተ ትመጣለች፣ አንዴ ወደ እሱ ትመጣለች። ምንድነው እንደዛ አይነት ነገር አሁን ማለት ነው? አክስቴ እኮ ሌላ ሰው ፈልጋ አንተ ተፍረህ እሷ እንኳን ፈልጋ ማለት ነው አንተ ጋር ብትመጣ አንተ እሺ ብለህ ትቀበላት እንዴ? አንተ የጓደኛ ፍቅረኛ እንዴት ነው እንደዚህ ማድረግ የፈለከው? ለምንድን ነው ማለት እንደዚህ አይነት ልጅ የምትሆነው? እላህ በቃ እሷ ነው ወደ አንተ ልትሆነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላማችሁ ብዝት ይበልልኝ የፊሩና ዩቲዩብ ቤተሰቦች እንኳን ደህና ቆያችሁኝ እላለሁ። ሰላማችሁ ብዝት ይበል። እንዴት ናችሁ? ደህና ናችሁ ወይ? ጤንነታችሁ እንዴት ነው እላለሁ። አልሐምዱሊላህ እኛ በጣም ደህና ነን። ያው ከአመት ባሉ መልስ በአዲስ ዩቲዩብ እና በአዲስ ስራ ተገናኝተናል። ሰብስክራይብ፣ ሼር በማድረግ እንዳትረሱ። ያው ዛሬ የመጣሁበት ጉዳይ ትንሽ አማኒ እየሰራ ያለው ነገር ደስ አይልም፣ ጥሩ አይደለምና እየሰማ ያለሁት ነገር ምን እንደሆነ ስለማላውቅ ያው እዚህ ጠርቼዋለሁ። እመጣለሁ ብሎኛል፣ ደውዬለታለሁ። በጣም በሚያሳዝን ሁኔታ የምሰማቸው ነገሮች ያየው የነበረው ቪዲዮ ምናምን በጣም ደስ አይልም። ያው እኔ ነግሬው ነበር ምንም አይነት ነገር እንዳያደርግ፣ ምንም አይነት ነገር እንዳይሰራ፣ ጥሩ እንዳልሆነ አስረድቼው ነበረ። ግን አማኒ የሰማኝ አይመስለኝም። ምን እንደሚፈልግና ምን እንደተፈጠረ አላውቅም። ብቻ ያው እኔ እየሰማው ያለሁት ነገር ደስ ስላላለኝ ነው ዛሬ በዚህ ቻናል ላይ እንዲመጣ ያደረኩት። አማኒ በነገራችን ላይ በጣም እንትን ነው ለሚፈልገውና ለሚሆነው ነገር ለማድረግ የፈለገውን ነገር ማለት ነው እልህኛም ስለሆነ ያደርጋል። ምክንያቱም ትንሽም ቢሆን ከኔ ጋር አብሮ እየኖረ አድሮም እየዋለ ምናምን ወደ ቤቱ ይሄዳል። ዛሬ ላይ ግን እንደዚህ አይነት ልጅ በመሆኑ በጣም ተናድጃለሁ። ምክንያቱም ሰዎች ትኩረት እንዲያደርጉበት እያደረገ ነው። ያው ትሰማላችሁ፣ እናንተም ታያላችሁ እየገባችሁ በተለያየ ቻናል ላይ በጉቱ ቻናል ላይ ጉቱ ምን እያለ እንደሆነ ትሰማላችሁ። አላውቅም ብቻ ምን እንደፈለገ ያው ዛሬ ሲመጣ እንጠይቀዋለን። አማኒ ደግሞ ምን ያለውት ነገር ማለት ነው እኔ ሴናና ጉቱ እንደሚዋደዱ በጣም ነው ማውቀው፣ በጣም እንደሚዋደዱ ነው ማውቀው። ምክንያቱም ጉቱ በአማኒ ጓደኝነት ውስጥ እኛ ቤት ውስጥ ብዙ ጊዜ መጥቶ እዚህ ኔጋ ቆይቶ ምናምን እንትን ብሎ የሚሄድ ሰው ነው። ዛሬ ግን ሴና እኔ አሁን አማኒን ብቻ ተወቃሽ አድርጌ አማኒን እንትን ማለት አልፈልግም። ምክንያቱም የሴናንም ነገር ሳይው እየወላወለች ምናምን ነው፣ አንዴ ወደሱ አንዴ ወደዛ እያለች ነው። ምን እየተፈጠረ እንደሆነ አላውቅም። ያው ጉቱን ባለፈው እንዳያችሁት በጉቱ ቻናል ላይ በጣም ደብሮታል። በጣም እንትን ብሎ እኔን እንዳጠርቶ እንትን ብሏል። ግን አማኒ ያው ሊመለስልን አልቻለም። ግን የአማኒ ጥፋት ነው ብለን ብቻ አናስብ። ምክንያቱም አሁን ሴና እያደረገች ያለችው ነገር ደስ አይልም። ደስ የማይል ነገር እያደረገች ነው። ምክንያቱም አንዴ ወደ ጉቱ አንዴ ወደ አማኒ ያለች ያስቸገረችን ነውና ስለዚህ የሴናንም ነገር እንግዲህ እንትን ብለን እናደርጋለን። አላውቅም ብቻ እኔ ግራ ገብቶኛል። ያው እኔ ትልቅ አክስትም እንደመሆኔ አማኒ በዚህ ሁኔታ ላይ ሲገኝ ደስ አይለኝም። ምክንያቱም አሳድጌዋለሁ ቢያንስ እንደ አክስትነቴ ማለት ነው። የምመክረውን ነገር ይሰማኛል ብዬ ነበር የማስበው። አሁን ግን ምን እንደሆነ አላውቅም። ግራ እየገባኝ ስለሆነ ነው ብቻ ዛሬ የመጣሁት። ተመልካቾቻችን እንጃ ግራ ገብቶኛል። ምን እንደምመልስና ምን እንደማወራው ስለጨነቀኝ ነው። ምክንያቱም ጉቱ አማኒን ነው ያስተካክለዋለሁ፣ ችግር የለውም በኔ ቃገር አማኒም ሴናም እያደረገች ያለችው ነገር ጥሩ አይደለም ብለን እናስባለን። ዛሬ አማኒን እናጋራለን፣ በቀጣይ ደግሞ ሴናን ይዘን እንመጣለን። ጠብቁ። ያው አማኒ በር ከፍቶ እየገባ ነው። አማኒን ይመልስልን መልስ ደግሞ እንሰማለን። እንጠብቀው ተመልካቾቻችን። ያው እየመጣ ነው በርን ከፍቶ። አማኒ እንዴት ነው? እንዴት አለ? በሰላም ነው። ቻናላችሁ ላይ የተለያየ ሴና ቻናል ላይም ጉቱ ቻናል ላይም ገብቼ እያየው ነበርና አሁን እየሰራችሁት ያላችሁት ነገር ምንም ደስ አላለኝም። አማንዬ የተፈጠረ ነገር አለ?
ከባለፈው ሌላ ነገር እኮ አልተፈጠረም። ባለፈው ይቅርታ ምናምን ብዬሽ እሱን ጠርተሽው እዚህ ግቢ ያወራን ቀን ማለት ነው። ከዛ በኋላ እሱ ነው እንደውም እኮ አይተሽ ከሆነ ቪዲዮ የሚፖስተው አጀንዳ እየፈጠረ እንጂ እኔ እኮ ትቻለሁ። ከዛ በኋላ እኮ አሁን እሱ ማለት ነው ያለ ምክንያት ነው ወይ እንደዚህ የሚያደርገው ያልኩኝ ነው እኮ ማን ያለ ምክንያት መቼም እንደዚህ አያደርግም። እኔ ይሄንን አበት ስንኖር አብረን ይሄንን ነገር እዚህ ካንተ ጋር ቁጭ ብለን ስናወራ ብዙ ነገር አለ አይደል? ከኔ ጋር እየኖርክ ባለበት ጊዜ እንደዚህ አይነት ልጅ እንዳለ ታውቃለህ። ግን አሁን በቃ ደግሞ ምን ትንሽ ሴና የምትባለው ልጅ እያጠራጠረችኝ ነው። ምክንያቱም አንዴ ወደ አንተ ትመጣለች፣ አንዴ ወደ እሱ ትመጣለች። ምንድነው እንደዚህ አይነት ነገር? አሁን ማለት ነው አክስቴ ምን መሰለሽ ሴና እየወላወለች ምናምን መስሎሽ ነው አይደል? ሞቱ ነው እንደዛ የሚያስበው እሱ ማለት ነው። የራሱ ባይምሮ ለልጅቷ ታማኝ ስላልሆነ እሱ ራሱ እንደዛ እያደረገች ነው ምናምን ብሎ ነው የሚያስበው። አማንዬ አሁን እኮ እሱ የኛ ጥያቄ አይደለም። ምክንያቱም እኔ አንተ አክስት ነኝ አይደለ? እኔ አንተ ስነ ስርዓትን ይዘህ መሆን ባለበት ቦታ ላይ እንድትገኝ ነው እንጂ የምፈልገው አማኔ እንደዚህ ያደረገ በተለያየ ነገር ውስጥ ተገብቶ ያንተ ስም ተነስቶ የሆነ ነገር እንዲወራ አልፈልግም። ምክንያቱም ስለዚህ ፍቅረኛ ነው ማን ያውቃለሁ? የሜርሲ ፍቅረኛ አንተ እንደሆንክ አውቃለሁ። ለምንድን ነው እንደዚህ አይነት ፍቅረኛ አይደለም? አሁን አክስቴ ያው የኔ ሜርሲ ነገር አብቅቷል። ምን ማለት ነው? አልገባኝም እኮ አንተ ምን ማለት ነው? እሷ ማለት ነው አክስቴ አንዴ በአይምሮ ከኔ ጋር ቺት አድርጋለች በቃ ከሌላ ሰው ጋር። ስለዚህ ከዚህ በኋላ ይቅርታ አድርጌላት ብትመለስ ራሱ ትሆነኛለች? እስቲ አንቺ አስቢ። አሁን እንደዚህ አይነት ሴት ለእህትሽ ልጅ ትሆነዋለች? ይኸውልህ አንድ ነገር አለ። እኔም እኮ ሴት ልጅ አለችኝ ታውቃለህ አይደል? ነገ እሷ የምታደርገውን ነገር ወይም እሷ ላይ እንዲደርስ የማልፈልገውን ነገር ሴት ልጆች ላይ እንዲደርስ አልፈልግም። ምክንያቱም አሁን ያናሂ ተቃራኒ ነው እንዴ? አንቺ ልጅ እኮ ስርዓት ባለው መንገድ ነው ያደገችው። አስቢው እቺ ያየሻት ነው አይደል? ገና ለገና በአንድ ቀን ፍራንክ እንትን ብላ እንደዛ የምትሆን ሴት አማን አሁን ተጠቅመኛለች ተመልሳ መጣ። አሁን ማጣራት ያለብን ነገር አንተ ከጉቱ ፍቅረኛ ራቅ ነው እኮ አንተ ከጉቱ ፍቅረኛ ጋር ምንም ከሌለ ጉቱ ደግሞ እኔን ጠርቶ እስከማናገር ደረጃ ድረስ ለምን ደረሰ ታዲያ? ቅናተኛ ስለሆነ ለምን እንደዛ ታስባለህ? ቅናተኛ ነው ብለህ አታስብ። ምክንያቱም ማለት ነው ያፈቅራታል፣ ታፈቅራለች እና አባለ እኮ ከዚህ በፊት ጉቱኛ ቤት ይመጣል አይደል? አንተ እኮ ሜርሲ ከጉቱ ጋር እንደዛ ያደረገች ብለህ ማለት ነው እንዴት እንደሆንክ አንተ አታስታውሳም እንዴ? እሱማ አስታውሳለሁ፣ ግን ማለት ነው አክስቴ አሁን ላይ እንደዛ መሆኔ ራሱ ይቆጨኛል። የምር ነው። ለምን ይቆጨሽ? የእውነተኛ ፍቅር ነው። የእውነተኛ ፍቅር ሲሆን ነው እንደዛ የሚሆነው። የእውነተኛ ፍቅር የሚገባው ሰው ብትሆን ነው እሷ አማኒ አሁን እንግዲህ ሰው እኮ ችግር የለውም አክስቴ፣ እንደፈለግሽ ብትሆኚ ብትናደጂለት ብትበሳጭለት እኮ ምንም ችግር የለውም አይደል? ሜርሲን ግን እንዳየሻት ነው ባንዴ ነው ካድንቺ የአመታት ፍቅሬን ባንዴ ነው ገደል እና ታዲያ አንተ መበቀል ነው በቀል የሆነ እና ታዲያ ምንድን ነው? እቺ ልጅ አሳዘኝ ያስገባ ነው እንጂ ከካሜራ ውጭ እንዴት እንደሚደበደባት ልጅቷ እንዴት እንደምታሳዝን እራሷ በጣም እሷ ፍቅረኛ ነች ፍቅረኛው ነኝ ብላ አብራት ስንት ጊዜ የቆየች ሴት ዛሬ ከመሬት ተነስታ አንተ ስለሚደበድባት አላቅቃታለሁ አስተዋታለሁ ማለት አትችልም። ምክንያቱም እሷ ዛሬ ላይ ካንተ ጋር እሺ ብላ ብትመጣ ነገ ደግሞ ወደ እሱ ልትሄድ ትችላለች። መርሳት ያስፈልጋታል። ብቻዋን እንዴት ትወጣዋለች እኮ አንተ አይደለህም ሌላ ሰው ያግዛት። አንተ አይምርብህም። አንተ የጉቱ ጓደኛ ነህ እያልኩ እኮ ነው ማለት ለምን እንደማትሰማኝ እኮ አሳዝናኝ ነው ታሳዝን። በቃ እኔ ያለውን ነገር ማለት ነው ሴናንም ጠርቼ አዋራታለሁ። ከጉቱ ጋር ያለውን ነገር አብረን ከሷ ጋር ሆነን እንፈተዋለን። አትነግርሽም። እሷ ትፈራለች። ለማንም ካወራች የባሰ ነገር ያደርገኛል ብላ ስለምታስብ ትፈራለች። አትፈራም። ምን ደግሞ ማለት ነው ጉቱ ደግሞ ሁሌ በቃ ራሱን ጥሩ ሰው እንደሆነ ነው የሚያሳየው። አንድ ቀን እንደሆነ በድብቅ ሲደበድባት ቪዲዮ ቀርጬ ወይ የሆነ ነገር አድርጌ አሳይሻለሁ እኮ አሁን እሱን ትተን ማለት ነው የራሳችንን የሚሆን እኔ አማኒ እንደዛ አይነት ልጅ እንድትሆን አልፈልግም እያልኩ እኮ ነው። እኔም እኮ አልፈልግም ማለት እንደዛ ነው እኮ ለምንድን ነው እሺ ማትረኝ ታዲያ? ለምንድን ነው ከጉቱ ጋር የምትጋጨው? ለምንድን ነው የምትዛዛቱት? አይተሽ ዋላ አይደል? እኔ እንኳን እኮ ፒስ ለመፍጠር ሰላም ለመፍጠር እኮ የሞከርኩኝ እሱ ነው እኮ ነገሮችን ወደ ግጭት የሚወስዳቸው። ለእሱ እኮ ተናገርን። ለምንድን ነው ወደ ግጭት የሚወስድ? ፍቅረኛውን ከአንተ ጋር ታየች ከአንተ ጋር ልትጀምር ነው እየተባለ ላይ ምንድን ነው እንደማኝ ምን ይሆንክ ነው አንተ? ትናንትና ማነች ያንተ ፍቅረኛ ሜርሲ ከጉቱ ጋር ስትሆን እንኳን አይደለም አንተ ማለት ነው እኔ እንኳን ስንትና ስንት እንትን ብዬ መጥቼ መስዋዕትነት ያደረኩት ለምንድን ነው? ለአንተ ብዬ አይደል እንዴ?
ለምን ነው ስለታሳፍረኛ ማለት ለምን ነው ነገር የምትሰራው? ለሰፈርከኝ እኮ ነው እንዴ ጉቱ እየተናገረ ነው የኔ ልጅ እንዲህ ነው እያልሽ እያወራሽ እያለኝ እኮ ነው። ምን ሆነ ነው አማን እንደዚህ በስሞታ ደግሞ አትመኝ። እሱ አሁን ማለት ነው የተፈጠረው ብቻ አይደለም ያልተፈጠረው እየጨመረ ነው እየነገረሽ ያለው እኮ አንተ ከነገሩ ከራክ ግን የተፈጠረው ነው ያልተፈጠረው ነው ላለመናገር ይወስናል። አንተ ግን ነገሮች ላይ ተቀላቀል ከሆነ ነገርኩ እኮ ነገሮች ላይ የምትቀላቀል ከሆነ ካለህበት አንተ ሲናን ገላጋ አይደለም ዳኛ አይደለም ትናንትና ጉቱን ፈልጋና ወዳ ነው አይደል አፍቅራ ስትኖር የነበረችው በቃ ዛሬም ደግሞ ማለት ነው ተሳችላ መኖር ባለባት ካለች ከሌለባት ከሱ ጋር ያለባትን ችግር ፈታ እራሷ ትሄድ እንጂ አንተ ለምን ጠበቃነት ነው የምትቆመው? ለሴና ምን ሆነ ነው? እሺ ልጅቷ ታፋጂ እኔ አናግራታለሁ እናንተ ማለት ጻር እንዳይፈጠር እኔ አናግራታለሁ ትነግረኛለች እኔ አናግራታለሁ። እኔ እኮ ማለት ነው አክስቴ ጉቱ ሰላማዊ ሰው እንዲሆን በቃ አንቺ ባለፈው ከመከርሽኝ በኋላ በቃ ሰላም ይረድ ብዬ ስላሰብኩ ትናንትና ሁላ ማታ ደውዬለት ነበር። እሺ ምን ስልክ ላይ የምትደውለው እኔ እናንተ ምን ጉዳይ አለን አለ። ስልኩን ዘጋና ቴክስት ጽፎ ማለት ነው እኔ ሰላም ለመፍጠር በሄድኩ ርቀት እሱ እንደዚህ ነው የሚያደርገው። በዛ ላይ እንዳልሽው ልጅቷ ማለት ነው የመወላወል ስሜት ምናምን ካለባት ለምን ከዛው ጨርሱ እኮ እሷ ትጨርስ እያልኩ ነው እኮ አሁንም አንተ ከነሱ መሀል ውጣ እሷና እሱ ራሳቸው ጨርሱ እያልኩ ነው። ትናንትና ራሷ ደወለች። ስለዚህ ማለት ነው ያለብሽን ችግር ከውላ ምንም አይደለም ያለች ሌላ ጉዳይ ፈለገች ነው አማን ደህና ነው እንዴት ነው ጠፋ ምናምን አለ። ስለዚህ በቃ እሷ ስትደውል ማለት ነው አታንሳላት ማለት አያስፈልግም እኮ ማለት ነው እሱን እየፈራች ነው እንጂ ልጅ እኮ ሰው ብታገኝ እኮ ልትተው እንደምትፈልግ ነው እየተረዳሁ እኮ ሌላ ስትፈልጋ አንተ ተፈረኝ እሷ እንኳን ፈልጋ ማለት ነው አንተ ጋር ብትመጣ አንተ እሺ ብለህ ትቀበላት እንዴ? አንተ የጓደኛን ፍቅረኛ እንዴት ነው እንደዚህ ማድረግ የፈለከው? ለምንድን ነው ማለት እንደዚህ አይነት ልጅ የምትሆነው? እላህ አትያዝ በቃ እሷ ለምን አንተ ልትሆነው እንዴ? ምንድን ነው ማድረግ ያለብኝ? አንቺ አድርጊ ያልሽኝን አደርጋለሁ። ከመሀላቸው መውጣት እሺ እኔ ከመሀላቸው መውጣት ስሞክር የሆነ ቤት ነገር አይጠፋም እኮ ጋር በቃ እኔ ከዚህ አክስቴ ተናግራኛለች ብዙ ነገር። ምክንያቱም በቃ አንቺ ከጉቱ ጋር ያለውን ነገር ማፍታት የምትፈልጊ ከሆነ ለአክስቴ ንገሪያት፣ አክስቴ ጋር ጉቱን ታዋራለች አላት። በቃ ከኔ ጋር ያለሽን ነገር ወይም ደግሞ እኔ ጋር የምትደውይበትን ነገር ተይ ለአክስቴ ደውይላት፣ አክስቴ ደግሞ ሄዳ በቀጥታ ታናግረዋለች ከጉቱ ጋር ስለሚግባቡ ማለት ነው። አዎ ሰምተኛላ እያሸኝ አይደለም በልፈልስ ይሻው